መዝሙር 81 በዕለተ ሐሙስ ከሚነበቡት የዳዊት መዝሙር 30 ምዕራፎች መካከል በካህናት አቆጣጠር ወይም በቤተ ክርስቲያን ሰዎች አቆጣጠር 3 ንጉሥ የሚባለው መካከል የመጀመሪያው መዝሙር 31 ዘለፋ ካህናት ወነገሥት የሚለው በጸሎት መጽሐፍ ያነበብኩት በግዕዝ እንደሚከተለው አነበዋለሁ። ከዛ በምችለው ደግሞ የአማርኛውን የራሴን ትንታኔ ለመስጠት ሞክራለሁ ለማለት ነው። እንደምናላችሁ ወዳጆቼ ወገኖቼ። መዝሙሩ እንዲህ ይቀጥላል። እግዚአብሔር ቆመ ውስተ ማኅበረ አማልክት ወይኮንን በማእከል አማልክት እስከ ማዕዜኑ ትኮንኑ አመፃ ወታደሉ ለገዛ ኃጥአን ፍትሑ ለነዳይ ወለእጓለ ማውታ ዋጽድቁ ግፉአ ወምስኪነ ዋድህኑ ባህታዌ ወጽኑሰ ዋንግፍዎሙ እመደ ኃጥአን እያእመሩ ወይለበው ውስተ ጽልመት ያውሩ ወያድለቀልቅ ኩሎ መሰረታት አድባር አንሰ እቤ አማልክት አንትሙ ወደቂቀ ልዑል ኩልክሙ አንትሙሰ ከመሰብ ተመውቱ ወከመ አሃዱ መላእክት ትወድቁ ተንስ እግዚኦ ወኮንና ለምድር እስመ አንተ ትወርስ በኩሉ አሕዛብ ስብሐት ለአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን ይላል መዝሙረ ዳዊት ምዕራፍ 81 ማለት ነው። እንደ እግዚአብሔር ፈቃድ እንግዲህ ከእሑድ ጀምሮ ከመዝሙረ ዳዊት መካከል ለማንበብ ሞክረናል። ከጸሎተ ሙሴን ነው እሑድ የጀመርነው። ሰኞ ምዕራፍ 1፣ ማክሰኞ ምዕራፍ 31፣ ሮብ ምዕራፍ 61፣ ዛሬ ሐሙስ ምዕራፍ 81ን አንብቤላችኋለሁ። ደስ ስለሚል አጭርም ስለሆነ አንዴ በደግሞስ እግዚአብሔር ቆመ ውስተ ማኅበረ አማልክት ወይኮንን በማእከለ አማልክት እስከ ማዕዜኑ ትኮንኑ አመፃ ወታደሉ ለገጸ ኃጥአን ፍትሑ ለነዳይ ወለእጓለ ማውታ ዋጽድቁ ግፉአ ወምስኪነ ዋድህኑ ባህታዌ ወጽኑሰ ዋንግፍዎሙ እምደ ኃጥአን እያእመሩ ወይለበው ውስተ ጽልመት ያውሩ ወያድለቀልቅ ኩሉ መሰረታት አድባር አንሰ እቤ አማልክት አንትሙ ወደቂቀ ልዑል ኩልክሙ አንትሙሰ ከመ ሰብእ ትመውቱ ወከመ አሐዱ እመላእክት ትወድቁ ተንስ እግዚኦ ወኮንና ለምድር እስመ አንተ ትወርስ በኩሉ አሕዛብ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን የሚል ነው። እንግዲህ በዝማሬው ጸሎትም ነው፣ ትምህርትም ነው፣ ምክርም ነው፣ ተግሳጽም ነው፣ በረከትም አለው። ይህንን ለመስማት ያበቃን አምላካችን እግዚአብሔር የተመሰገነ ይሁን። በያላችሁበት ያላችሁ የምትሰሙኝ ወንድም እህቶቼ እንግዲህ ሳነብ ምሳሳተው ሊኖር ይችላል። አሁን ደግሞ ወደ አማርኛ ስመልስላችሁ ከአማርኛው መጽሐፍ እያስተያዩ ስላልሆነ በማቃት ግዕዝ ልሞክራት ስለሆነ እናንተም እንድትሳተፉ ስህተቴን እንድትነግሩኝ፣ ሁላችንም ደግሞ ከዳዊት ማንበብ ብዙዎቻችን ስለራቅን ልምድ ያላችሁ በትክክል ስህተቴን፣ ልምድ የሌላችሁ ደግሞ ባልቻችሁ እውቀት እያነበብናት አንዳንድ ምዕራፍ ስለሆነ አትከብድም 10 ደቂቃ ባልሞላ ጊዜ ውስጥ ለመጨረስ ሞክራለሁ። እናንተ የምትችሉትን አስተያየት ሀሳብ እንድትሰጡ ዩቲዩብን በጎ እንድንሰራበት ለማድረግ ነው። እግዚአብሔር አምላክ በመካከላችን ተገኝቶ ያስተምረን፣ ይመክረን፣ ያነቃቃን ዘንድ የእርሱ ቅዱስ ፈቃድ ይሁንልን። አሜን። እግዚአብሔር ቆመ ውስተ ማኅበረ አማልክት ይላል መዝሙር 81 ቁጥር 1። እግዚአብሔር በውስተ ማኅበረ አማልክት በአማልክት ማኅበር መካከል ቆመ ይላል። ወይኮንን በማእከለ አማልክት በማዕከላቸውም ይፈርዳል። እስከ ማዕዜኑ ትኮንኑ አመፃ እስከ መቼ ድረስ አመፃን ታደርጋላችሁ? ወታደሉ ለገጸ ኃጥአን ለኃጥአንስ ለምን ታደላላችሁ? ፍትሑ ለነዳይ ወለእጓለ ማውታ ለችግረኛና ለባልቴት ፍረዱላቸው። ዋጽድቁ ግፉአ ወምስኪነ ምስኪኖችን እርዷቸው፣ አገዙ። ለተገፉ ፍረዱላቸው። ዋድህኑ ባህታዊ ወጽኑሰ ይህ ችግረኛና ብቻውን የሆነውን አድኑት። ዋንግፉ የሚደገፈው የሚያግዘው የሚረዳው ያጣውን። ዋንግፍዎሙ እምደ ኃጥአን ከክፉዎች እጅ አድኑት። አንግፍዎ እንግዲህ ትክክል ላልሆን ይችላሉ። አንግፍዎሙ በኮንቴክስቹዋል ሚኒንጉ ነው ወይም ከአረፍተ ነገሩ አንጻር። ዋንግፍዎሙ እምደ ኃጥአን ከኃጢአተኞች እጅ አድኑት ለማለት ያልኩት ማለት ነው። እና የምታውቁት ንገሩኝ። አንግፍዎሙ ወአንግፍዎሙ የሚለው እያእመሩ ወይለበው ውስተ ጽልመት ያውሩ አያውቁም
ልብም አያደርጉም፣ በጨለማ ይሄዳሉ። ወያድለቀልቅ ኩሉ መሰረታተ አድባር የሁሉን መሰረት የተራሮችን መሰረት ያናውጣል። አንሰ እቤም አማልክት አንትሙ እኔ አማልክት ናችሁ አልሁ። ይሄ ቅዱስ ጳውሎስ በዕብራውያን ላይ እኮ ይጠቅሰዋል። እኔ አማልክት ናችሁ አልኩ። ወደቂቀ ልዑል ኩልክሙ የልዑል ልጆች ናችሁ። አንትሙሰ ከመ ሰብእ ትመውቱ እናንተ እንደ ሰው ትሞታላችሁ፣ ሰው ናችሁና። ወከመ አሐዱ መላእክት ትወድቁ እንደ መላእክትም ትወድቃላችሁ፣ ከመላእክት እንዳንዱም። ተንስ እግዚኦ ኮንና ለምድር አቤቱ ተነስ፣ ለምድርም ፍረድላት። እስመ አንተ ትወርስ በኩሉ አሕዛብ አንተ አሕዛብን ሁሉ ትወርሳለህና ይላል። እሺ እና ስብሐት ለአብ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም ነው የሚለው። ምስጋና ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም ለዘላለሙ አሜን እንደማለት ይሆናል ማለት ነው። እስከ ማዕዜኑ በቃ ፍረዱ። እግዚአብሔር ዳኛ ነው። እናንተም በየአቅማችሁ ዳኛ ሁኑ፣ በጎ ነገር አድርጉ። እነሱ አያውቁም አያስተውሉም። እሱ ግን የምድር መሰረት ሁሉ ሊያናውጥ ይችላል። አንትሙ ከመ ሰብእ ትሞቱ እንደ ሰው ትሞታላችሁ፣ አትርሱ። ስለዚህ የሚሞቱ ሰዎች ላይ አትጨክኑባቸው። ወከመ አሐዱ መላእክት ትወድቁ እንደ ክፉ መላእክትም ልትወድቁ ትችላላችሁ። ተንሥኡ እግዚኦ ኮንና አቤቱ ተነስ ፍረድልንም ፍረድባትም እንደሚባለው ልመናም ነው ማለት ነው። ብዙ ምስጢር አለው። ሌላ ከዚህ የሳበኝ ቃል ደግሞ ማነው? እያእመሩ ወይለብኡ ውስተ ጽልመት ያሐውሩ ስለማያውቁና ስለማያስተውሉ በጨለማው ብርሃን እየመሰላቸው ይሄዳሉ። አሁን ዛሬ በጎ መስሎን የምንሄድበት ብዙ ጠማማ መንገድ አለ። ከዛ እንድንታረም ወያድለቀልቅ ኩሉ መሰረታተ አድባር እግዚአብሔር ጨለማም ሆነ ብርሃን ሁሉንም መሰረት ያናውጣል። ኃይል ያለው አምላክ ነውና ከክፉ ተጠበቁ፣ ከክፉ ሽሹ፣ ሰላምን አድርጉ። እናንተ የልዑል ልጆች ናችሁ፣ የእግዚአብሔር አገልጋዮች፣ እግዚአብሔር ወገናችሁ ከእግዚአብሔር ነውና ከክፋት አይደለምና ተጠበቁ ለማለት ነው። ሐሳብ አስተያየት ካላችሁ ስጡኝ። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ። ይመቻችሁ።